በአንድ አገር ውስጥ የሚኖር አንድ ገበሬ ሰው ነበረ። ሁልጊዜ በሰንበት አይቀርም፣ ያስቀድሳል፣ ይቆርባል። ወደ ቤተ ክርስቲያን ውስጥ ከገባ በኋላ የምዕመናን ማቆያ ጋር ቆሞ ሁልጊዜ ፍጥጥ ብሎ ከመቅደሱ በስተቀኝ የተሳለችውን የድንግል ማርያም ስዕለ አድኅኖ ያያታል። ዛሬም ፍጥጥ ብሎ እያያት ነው። ከዛም ካህኑ እንደ አጋጣሚ ዘወር ሲል ያየዋል። ሲያየው ፍጥጥ ብሎ በተመስጦ ስዕለ አድኅኖዋን ያያታል። ከዛም ካህኑ ትንሽ ቆይቶ ሲያየው አፍጥጧል። አሁንም ቆይቶ ሲያየው አፍጥጧል። በቃ ተመስጧል። ካህኑም በመደነቅ ወደ ምዕመኑ ሰውዬ ሄደና ምንድነው የምታየው ብሎም ጠየቀው። ሰውየውም ያቺን ሴትዮ ነው የማያት አለው። ካህኑም መልሶ ማነች ያቺ ሴትዮ ብሎም ጠየቀው። ገበሬውም እኔ እንጃ ስሟን አላውቅም በማለት መለሰለት። ካህኑም ተጽፏል እኮ ስሟ ስዕለ አድኅኖ ላይ አላየከውም እንዴ በማለትም ጠየቀው። ገበሬውም ኧረ ሁልጊዜ ነው የማየው ብሎ መለሰለት። ታዲያ ለምን ካየኸው አላነበብከውም ብሎም ሲጠይቀው ገበሬውም እኔ ማንበብ አልችልም፣ እኔ ገበሬ ነኝ፣ ምንም አልተማርኩም ብሎ መለሰለት። ካህኑም በመደነቅ ያቺ ሴትዮ ቅድስት ድንግል ማርያም ትባላለች፣ የፈጣሪያችን የአምላካችን የኢየሱስ ክርስቶስ እናት ናት አለው። ገበሬውም እኮ እኔም ገምቻለሁ፣ መላእክትን ትመስላለች። ካህኑም መልሶ ፈገግ አለና እሷ መላእክት አይደለችም፣ ሰው ነች፣ ግን ከፍጡራን ከኛ በላይ ነች፣ ከፈጣሪም በታች ነች እንጂ መላእክት አይደለችም፣ ግን የመላእክት እህት ናት አለው። ገበሬውም ታድለው ይችን የመሰለች ተገኝቶ ነው አለው። ለኔም እህቴ በሆነችም ብሎ በቁጭት በማዘን አንገቱን ሰበረ። ካህኑም ስለምን ትተክዛለህ? ለመላእክት እህት ነች፣ ላንተ እኮ እናት ነች አለው። ገበሬውም በእውነት በማለትም ጠየቀው። ካህኑም አዎ ለሁላችን እናታችን፣ አማላጃችን፣ ረዳት ምርኩዛችን እሷው ነች፣ እሷ እናታችን ነች፣ ላንተም እናት ነች አለው። ገበሬውም ደስ ብሎት ወይኔ ታድዬ ይችን የመሰለች እናት አገኘው፣ ስሟን ማን አልከኝ አለው በደስታ። ካህኑም መልሶ ማርያም ብሎ ነገረው። ገበሬውም ማርያም 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 አለ። ካህኑም እኔ እምልህ ግን ለምንድነው ፍጥጥ ብለህ በተመስጦ የምታያት ብሎ በድጋሚ ገበሬውን ጠየቀው። ገበሬውም መለስ አደረገ። ሁልጊዜ ሳያት አዲስ ትሆንብኛለች፣ ለዛ ነው። ዛሬ አይቻት ነገ ሌላ ትሆንብኛለች፣ ነገ አይቻት ከነገ ወዲያ ሌላ ትሆንብኛለች። በጣም ከመውደድ የተነሳ ዕለት ዕለት ውበቷ ሲጨምር በልቤ ውስጥ ፍቅሯ ይጨምራል። እናት ሆና በመሰጠቷ በጣም ይበልጥ ፍቅሯ አደረብኝ አለው በደስታ ስዕሏንም እያየ። ከዛ በኋላ ቅዳሴ ካህኑ ሲቀድስ ስለ ማርያም ጋር ሲደርስ ሁል ጊዜ ሳይሽ ለእኔ ራሱ አዲስ ትሆኝብኛለሽ እያለ ያጥናት ጀመር። ሁል ጊዜ በተቀደሰ ቁጥር አዲስ ትሆኝብኛለሽ ይላታል። ለእኔ ራሱ ዘወትር አዲስ ትሆንብኛለች። ለእናንተስ?